ወለዳችሁ እንዴት ነበረ ስሜቱ? ምኑ እናትነት የመጀመሪያ ስለሆነ የራሱ የሆነ ኤክስፒሪየንስ አለው አይደል? አይ ቲንክ የመጀመሪያ ጊዜ የመጀመሪያ ሜሞሪ ማለት የመጀመሪያ ሰከንድ ተወልዶ እዛ ቁጭ አድርጎት ነርሶቹ ዝም ብሎ ሲያለቅስ ነበር። አይ ዲድንት ሪላይዝ ልጅ መወለድ አለበት እና በጣም ሮማንቲሳይዝ ያደርጉታል። ልጅ ያው ትዳር ከተያዘ ልጅ ያስፈልጋልና ያለ አይ ቲንክ ስፔሻሊ በእኛ ሶሳይቲ ውስጥ ትዳር ያለ ልጅ እንደ ሲሪየስ አይቆጥሩም ወይንም እንደሱ መሆን የለበትም ይላሉ። ስለዚህ በሱ ምክንያት ነው የወለድነው መጀመሪያ። ከዛ ተወልዶ እዛ ሳየው ዝም ብሎ ሲያለቅስ ነበር። ግን it was late ሌሊት ነበር። በቃ ባለቤቴ እንቅልፍን መተኛት ፈልጋለሁ እኔም ፈልጋለሁ ብለን እኛ ሄደን እንተኛለን። ልጁ እያለቀሰ ነው። ከዛ አሁንስ አልኩት ኖ ካሁን ነርሷ መታ ሆስፒታል ውስጥ ነበር። ነርሷ መታ ነው ካሁን በኋላማ እሱ ነው የሚወስነው ልጁ ማለት መቼ እንደምትተኝ አለች። ያኔ ነው የገባኝ በቃ ካሁን በኋላ ኑሮ በቃ ተለወጠ። ካሁን በኋላ የሚባል ነገር ያኔ ነው ይመጣልኝ። ማንም አልነገረኝም። ማንም ሜንታሊ አላስረዳኝም። ካሁን በኋላ እንቅልፍ እንደዚህ ነው ምናምን ኑሮ ይለወጣል እና ኢቨን ቢነግሩሽም አይገባሽም እንዴት እንደሆነ። የመጀመሪያ ጊዜ ኑሮ በቃ አለቀ ጠፋ ምናምን የምወደው ኑሮ በቃ እንደዛ መኖር አልችልም የሚል ነገር መጣልኝ። ግን አይ ቲንክ የመጀመሪያ ሳምንቶች ቢሆኑ ነው እንደዚህ ያሰብኩት። ከዛ በኋላ ያው ማሳደግ ይመጣል። አልከበደሽም? ግን ኢሞሽናሊ በጣም አሁን እናቴ ነበረች ኖ እና ቤታችን ውስጥ 50-50 ነው። 3 ሲሆኑ ሞር ወደ እናትነቴ ሪስፖንሲቢሊቲ ወደ እኔ መጣ። ግን መጀመሪያ ላይ አንድ ሲሆኑ እኮ ቀላል ነው። አሁን 3 ከወለድኩኝ ነው የገባኝ አንድ ለካ ቀላል ነው። ስለዚህ ግማሽ እኔ ስወጣ እሱ አለ እሱ ሲወጣ ነው ያለው። እንደዚህ ነበር መተጋገዙ ራሱ ደግሞ ደስ ይላል። አሁን በዛሬ ጊዜ 3 ስላለኝ ብቻ 2 ሲወጡ አንዱ ብቻ ሲቀር ልክ ልጅ የሌለ ነው የሚመስልሽ። አንዷ በጣም ቀላል ናት አንዷ። ግን ያኔ እንደሷ ተሰማኝ።